ለብቻቸው የቆሙ ሰዎች ያስቀኑኛል። በሰው የሚገፉ፣ በሰው የሚጠሉ፣ ስማቸው የሚጠፋ፣ የሚብጠለጠሉ፣ በሆነውም ባልሆነውም ደመ መራራ የሆኑ ሰዎች በጣም ያስቀኑኛል። እንደዚህ አይነት ሰዎች ጋር ነው እውነት ያለው፣ ሀቅ ያለው፣ ንጹህ ልብ ያለው እንደዚህ አይነት ሰዎች ጋር በጭራሽ ቂም መያዝ አያውቁም። ፊት ለፊት ነው ስሜታቸውን፣ ህመማቸውን፣ በአጠቃላይ ውስጣቸው ያለውን ነገር ሁሉ የሚያሳዩት። መደበቅ መሸፋፈን የሚባል ነገር አያውቁም። ሊሰድቡ ከፈለጉ ፊት ለፊት ይሰድቡሃል። ከጠሉ እንደሚጠሉ ይነግሩሃል። ከወደዱህም እንደሚወዱ ይነግሩሃል። ነገር ግን በጭራሽ አያስመስሉም። እንደዚህ አይነት ሰዎችን ነው ወዳጅ ማድረግ ያለብን። ከጀርባ የማይወጉህ የማይክዱህ፣ አስመስለው አጋድመው የማያርዱህ እንደዚህ አይነት ሰዎች ናቸው። ታዲያ እንደዚህ አይነት ሰዎች ናቸው በሰዎች ዘንድ እጅግ በጣም አብዝተው የሚጠሉት፣ በሐሰት የሚከሰሱት፣ ስማቸው የሚጠፋ፣ በየአደባባዩ ሲጠለጠሉና በጣም ብዙ ጠላት ሲኖራቸው የምትመለከተው። ወደው እንዳይመስል ሰዎች የሚጠሏቸው ማስመሰል ስለማይችሉና ልክ እንደሌላው ሰው ተደባብቀው ተሸፋፍነው ከጀርባ መውጋት ስለማያውቁበት ነው። ሁሉ ነገራቸውን ፊት ለፊት ነው የሚናገሩት። ስለዚህ ሰዎች በቀላሉ ታርጌት ያደርጓቸዋል፣ ይጠሏቸዋል። አስገራሚው ነገር ይሄ አይደለም። አስገራሚው ነገር የፈለከውን ያህል ብትጠላቸው፣ ስማቸውን ብታጠፋ፣ በሐሰት ብትከሳቸው፣ በአደባባይ ወስደህ ለፍርድ ብታቀርባቸው በጭራሽ ሰብረህ ልታስቀምጣቸው አትችልም። ሚሊዮን ጊዜ ብትጥላቸው፣ ሚሊዮን ጊዜ ተነስተው ቀጥ ብለው ይቆማሉ። ልታጠፋቸው አትችልም። ምክንያቱም ሁልጊዜ ፈጣሪ ከእንደዚህ አይነት ሰዎች ጋር፣ ፈጣሪ የአፍህን ሳይሆን የልብህን ነው የሚያየው። ልብህ ንጹህ ሆኖ አፍህ ምናልባት የቆሸሸ ከሆነ አፍህ ነገ እንደሚነጻ ተስፋ ያደርጋል ፈጣሪ ባንተ። ነገር ግን ልብህ ከቆሸሸ በጣም አደገኛ ነው። ምክንያቱም በአፋቸው ማር እያዘነቡ ከጀርባህ ግን አጋድመው የሚያርዱህ በጣም ብዙ ናቸው። አስደናቂው ነገር እንዲህ አይነት ሰዎች ናቸው እዚህ ዓለም ላይ የሚከበሩትም